ፌስቡክ ለምትከታተሉን አድማጮቻችን ቀደም ሲል ዜናውን ሙሉ ለሙሉ እንዳልሰማችሁ ነግራችሁናል። ወደፊት ፌስቡክ ላይ አጠቃላይ ዜናውን እናስገባለን። በመግቢያው ላይም መግቢያውን ካልተከታተላችሁ ማለት ነው በዛሬው ዕለት 7 መጽሔተ ዜና ነው የሚኖረን። በቀደም ተከተል እናቀርባችኋለን። ወደ ቀዳሚው እንለፍ። የህዝብ ተወካዮች ምክር ቤት የሚኒስትሮች ምክር ቤት ያቀረበው አገራዊ የምክክር ኮሚሽን ማቋቋሚያ አዋጅ ላይ ተወያይቶ ለዝርዝር እይታ ለህግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ መርቶታል። ረቂቅ አዋጁ በሊቃን መካከል በአገራዊ ጉዳዮች ላይ መግባባት አለመኖሩና በመካከላቸው ያለው አለመተማመን እንዲሁም ጥርጣሬ የዲሞክራሲ የሽግግር ሂደቱን ፈታኝ በማድረጉ የቀረበ መሆኑ ተገልጿል። አካታች አገራዊ ውይይቶች በአገራዊ የፖለቲካ ቀውስ ወቅትና ከጦርነት በኋላ ባሉ ሁኔታዎች ለዘላቂ መፍትሄ አስፈላጊ በመሆናቸው በሚል የአዋጁ አስፈላጊነት ተጠቅሷል። የአዲስ አበባ ወኪላችን ሰለሞን ሙጬ ዝርዝር ዘገባ ልኮልናል። የሀገራዊ ምክክር ኮሚሽኑን ማቋቋም ለምን የግድ እንዳደረገው ለምክር ቤቱ አባላት የቀረበው ሰነድ ሲገልጽ የውስጥና የውጭ የተባሉ ኃይሎች ለውጥ ለመቀልበስ መስራታቸውና በልሂቃን መካከል ሀገራዊ መግባባት በሚያስፈልጋቸው ጭብጦች ዙሪያ ተቃርኖ መኖሩ ናቸው። በምክር ቤቱ የመንግስት ተጠሪ ሚኒስትር ተስፋዬ በልጅጌ ተጨማሪ ማብራሪያ ሰጥተውበታል። በሀገራችን በተለይም በፖለቲካ ልሂቃን መካከል በሀገራዊ ጉዳዮች ላይ የተፈጠረ የመጣው ልዩነት መፍታት ለሀገራዊ አንድነት መሰረታዊ ጉዳይ በመሆኑ አካታች ሀገራዊ ውይይቶች በሀገራዊ ፖለቲካ ቀውስ ወቅት ከጦርነት በኋላ ባሉ ሁኔታዎች እና መጠነ ሰፊ የፖለቲካ ሽግግር በሚደረግበት ጊዜ በብዙ ባለድርሻ አካላት መካከል መግባባትና ለችግሮች ዘላቂ መፍትሄ ለመፍጠር እንዲሁም ጠንካራና ተቀባይነት ያለው ሀገረ መንግስት ለመገንባት መደላደል የሚሆኑ ሀገራዊ የምክክር መድረኮች አስፈላጊና ተመራጭ በመሆናቸው በሰነዱ እንደ አስፈላጊነቱ ሊራዘም የሚችል እንደሆነ ቢጠቀስም የኮሚሽኑ የስራ ዘመን 3 ዓመት መሆኑ ተገልጿል። በእነዚህ ዓመታት ውስጥ በፖለቲካ ልሂቃን በህዝቦች በመንግስትና ህዝቦች መካከል መተማመን የሰፈነበት ዴሞክራሲያዊ ስርዓት የመትከል ዓላማ ተይዟል። የተለያዩ ህብረተሰብ ክፍሎች መካከል መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ለተፈጠረውና ለሚፈጠሩ ልዩነቶች መሰረታዊ ምክንያቶችን መለየት፣ ሊካሄዱ ያሉ ሀገራዊ ውይይቶች አካታች ብቃት ባለውና ገለልተኛ በሆነ አካል የሚመራ የአለመግባባት መንስኤዎችን በትክክል በሚዳስስ አጀንዳና ግልጽ በሆነ የአሰራር ስርዓት የሚመራ እና ውጤታማ የሆኑ ሀገራዊ ውይይቶችን ማካሄድ መሆናቸው ተመላክቷል። የምክር ቤቱ አባላት በዚህ ኮሚሽን ውስጥ ታማኝ ሰዎች እንዲሳተፉ ሀገር ለማፍረስ እየሰሩ ያሉ አካላት የዚህ ተሳታፊ እንዳይሆኑ ህዝብ የራሱ የሚላቸው ወኪሎችም እንዲሳተፉለት ጠይቀዋል። የትኛው ጎሉን ነው የትኛውን ለመሙላት ነው ይሄርን ያለ ነው በዚህ ተቋም እንዲደፈን የተፈለገው ስብራት የትኛው ነው የሚለው በደንብ ድፋይን መደረግ ያለበት ይመስለኛል። በጅምላ ዜጎች ተገድለዋል፣ በጅምላ ተቀብረዋል፣ ከአካባቢያቸው ተፈናቅለዋል። ይህን የወደመ አካባቢና የተጎዳ ህዝብ መልሶ መልክ ማስያዝ የነገሮች ሁሉ መጀመሪያ መሆን አለበት ብዬ የማስበው። ይሄ ሳይስተካከል ሌላ አገራዊ ምክክር መድረክ ስለ ታሪክ ወይም ስለሆነ ነገር ውስጥ እንግባ ብሎ ለዚህ አካባቢ ህዝብ ማንሳት ትርጉም የሚሰጥ አይመስለኝም። ሁሉን አካታች የሚለው ቃል ህዝቡን ግራ ያጋባዋል። ሁሉን አካታች ከተባለ እያፈረሰ ያለው እየገነባ ያለው ማለት ነው። በቃ ሁሉን ብለናልና እኛም ፓርላማ ነን። ሁሉን አካታች በመሆን ባሄድ ብለን እናጸድቃለን። በተግባር ግን ሌላ አድርጎ ቢገኝ ሁሉም ብላችሁኛል እኮ ኤክሴፕሽናል ያስቀመጥነው ነገር የለም እኛ አሁን ስናሳልፍ። ይህም ሆኖ ግን ምክክር ሊደረግባቸው የሚገቡ ርዕሰ ጉዳዮች በሂደቱም ተሳታፊ የሚሆኑት እነማን እንደሆኑ ተለይተው በአዋጁ እንዲደነግግ አልተደረገም። ምክንያቱም አጀንዳዎችና ተሳታፊዎቹ ግልጽ፣ አሳታፊና አሳማኝ በሆነ መንገድ አንድ ላይ ለሚቋቋመው ኮሚሽን እድል ለመስጠት ነው ተብሏል። ዝርዝሩንም እንዲመለከት የህግ ፍትህና ዴሞክራሲ ጉዳዮች ቋሚ ኮሚቴ ጉዳዩ ተመርቶለታል። በሌላ በኩል 11 አባላት ላሉት የህገ መንግስት ጉዳዮች አጣሪ ጉባኤ 6 የህግ ባለሙያዎች ቀርበው የጸደቀ ሲሆን የብሔር ተዋጽኦ ተገቢነት ላይ ጥያቄ ተነስቶ ነበር። የምክር ቤቱ አባላት ይህንን መሰሉን ጥያቄ ማንሳት አሁን ተገቢ አይደለም በሚልም ተከራክረዋል። የሀገራችንን ህገ መንግስት የማጣራት ኮሚቴ ኃላፊነት መውሰድ ያለበት በሁሉም ብሔሮች የተወከለ መሆን አለበት ብዬ አስባለሁ። ሁላችንም አንድ ሆነን ይህን ሀገር ማሻገር ካለብን ከትናንሽ አጀንዳዎች ወጥተን
ወጥተን ሁላችንም ለኢትዮጵያዊነት እየታገልን ባለንበት በዚህ ታሪካዊ ወቅት ላይ እንደዚህ አንድነታችን የሚሸረሽር ሀሳብ መቅረብ ያለበት አይመስለኝ። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ጉዳዩ በጥንቃቄ የታየ ስለመሆኑም ተናግረዋል። ሁሉንም አካባቢ በተቻለ መጠን በሙያ ብቃታቸውን በስራ ልምዳቸው አካባቢዎችን ደግሞ እንዲወክሉ የሚያስችል ስብጥር እንዲኖር በጣም ጥንቃቄ ተደርጓል። እዚህ አይነት የውሳኔ ሀሳቦች እዚህ በሚቀርቡበት ጊዜ እዚህ አይነት ትልቅ ጥንቃቄ ተደርጎና ታይቶ ነው የሚቀርበው ለማለት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ ከመጽደቁ በፊት በተለያዩ አካላት ውይይት እንዲደረግበት ከቀናት በፊት ነጻነትና እኩልነት ፓርቲ ለውይይት ክፍት እንዲደረግ ጥያቄ አቅርቦ ነበር። ዛሬ በዋለው የምክር ቤቱ 3ኛ መደበኛ ስብሰባ ለፌዴራል ዳኞች አስተዳደር ጉባኤ አባልነት የቀረቡ እጩ የጉባኤ አባላትን አስመልክቶ የቀረበ የውሳኔ ሀሳብን መርምሮ አጽድቋል። የመንግስት ሰራተኞችንና የግል ድርጅቶች ሰራተኞችን ጡረታ ለመደንገግ የቀረቡ 2 ረቂቅ አዋጆችንም ተወያይቶባቸዋል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። የህወሓት ኃይሎች በአማራ ክልል ወረራ ፈጽሞባቸው በነበሩ አካባቢዎች እስካሁን ባለው መረጃ ከ147 በላይ ሴቶችን መድፈራቸውን የክልሉ መንግስት አስታውቋል። የተደራጀና ወጥ ጥናት ከተካሄደ ቁጥሩ እጅግ ከፍተኛ እንደሚሆን ደግሞ አንድ ሰብአዊ መብት ተሟጋች ህብረት ገልጧል። በሴቶች ላይ እየደረሰ ያለውን ጥቃት በመቃወም ነገ በአማራ ክልል ሰላማዊ ሰልፍ ይካሄዳልም ተብሏል። አለምነው መኮንን ከባህር ዳር ተጨማሪ ዘገባ አድርሶናል። የህወሓት ኃይሎች ባለፉት 6 ወራት በአማራ ክልል ወረራ በፈጸሙበት ወቅት በሁሉም የህብረተሰብ ክፍል ላይ ከፍተኛ ጉዳት ቢያደርሱም የሴቶች ጥቃት ግን ከፍተኛ እንደነበር የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ አስታውቋል። የቢሮ ኃላፊዋ ወይዘሮ አስናቁ ድረስ ዛሬ ለጋዜጠኞች በሰጡት መግለጫ ወራሪ ያሉት ኃይል ህጻናትና አዛውንቶችን ያለ ጧሪ አስቀርቷል፣ አካል ጉዳተኞችን አንገላቷል። እስካሁን ባለው መረጃ መሰረት ከ147 በላይ ህጻናትና አዛውንቶችን ጨምሮ በርካቶችን ደፍሯል ብለዋል። የችግሩን ግዝፈት አያሳየውም ብለን ስላሰብን ነው እንጂ እስካሁን በእኛ የተረጋገጠ በእጃችን የደረሰን መረጃ ወደ 147 ሴቶች ያስገድዶ መድፈር ደርሶባቸዋል። ከዚህ ውስጥ 17 ህጻናት ናቸው። ነገር ግን ይሄ በተለቀቁ አካባቢዎች እኛ በደረስንበት ልክ ነው። እንደሚታወቀው ይህን መረጃ ማግኘት በጣም ከባድ ስለሆነ በጥንቃቄ የሚሰራ ስራ ከመሆኑ አንጻር እስካሁን ጥረት ተደርጎ የተገኘው መረጃ ይሄ ነው። ግን ቁጥሩ ከዚህ በላይ በጥፍ እንደሚያድግ ደግሞ ምልክቶች ስላሉ በቀጣይ ጥናቱ ሲጠናቀቅ የተሟላው መረጃ መስጠት የሚቻልበት እድል ይኖራል። የባህር ዳር ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ የሻረግ ፋንታውን በበኩላቸው ቡድኑ በአማራ ክልል በቆየበት ወቅት እድሜ ሳይለይ በሁሉም ላይ ጥቃት ፈጽሟል ነው ያሉት። በተለይ አሁን በዚህ ወራሪ ኃይል አረጋውያን፣ አካል ጉዳተኞች፣ ህጻናት ነው እየተጎዱ ያሉ እየተደፈሩ ያሉ። ምናልባት ከ12 ዓመት እስከ 85 ዓመት አዛውንት እየተደፈሩ ያሉ ህጻናት ናቸው። ብዙዎቹ ችግር እየገጠማቸው ያለ ችግሩ 80 እና 90% ሴቶች ህጻናትና አረጋውያን ናቸው፣ አካል ጉዳተኞች ናቸው። የኢትዮጵያ ሰብአዊ መብት ድርጅቶች ህብረት ዋና ዳይሬክተር አቶ መስዑድ ገበየው ህወሓት በአማራ ክልል በቆየባቸው አካባቢዎች ከፍተኛ የሰብአዊ መብት ጥሰት መፈጸሙን አረጋግጠዋል። ህወሓት በተቆጣጠራቸው ከተሞች ውስጥ ወጣቶችን ታርጌት ያደረጉ፣ ከዛ ውጭ ደግሞ ሴቶችን አስገድዶ መድፈር ብቻ ሳይሆን በቡድን የመድፈርና ሰዎችን በጣም ከሰብአዊነት ዝቅ የሚያደርጉ ተግባራትን ተፈጽመዋል። ግን ቁጥሩ እጅግ እየጨመረ ሊሄድ የሚችል ምናልባትም ሰውም በዚህኛው ጉዳት የተሰወረ ይኖራል፣ አካባቢውን ለቆ የሄደ ይኖራል፣ በህይወትም የሌሉ የተገደሉ ይኖራሉ እና ይሄ እንግዲህ የሚታወቀው ሰው ከተመለሰ በኋላ ወደ መረጋጋቱ በሚመጣበት ጊዜ ስለሆነ አሁን ላይ በቁጥር መናገር አይቻል ይሆናል። ህወሓት ተስፋፍቶ በነበረባቸው አካባቢዎች በሙሉ በጣም በርካታ የሆኑ የሰብአዊ መብት ጥሰቶች እንደተደረጉ ይህንን ነው መናገር የምችለው። የቢሮ ኃላፊዋ ወይዘሮ አስናቁ ማንኛውም በሴቶች ላይ የሚደርሱ የጾታዊ ትንኮሳዎችን ጨምሮ የሰብአዊ ጥሰት ናቸው በሚል ህግ ወጥቶ ስምምነት ተፈራርሞ ሁሉም የዓለም ሀገራት ህግ ያወጡ ምዕራባውያን ሀገራትም የዲሞክራሲያዊ ሀገር ነን የሚሉ መሪዎችም ጭምር ያወጡት ህግ ሲሻር ሴቶች፣ ንጹሃን እናቶች፣ ህጻናት በጅምላና በቡድን መደፈር አደጋ ሲደርስባቸው ሲንገላት ማውገዝ አይደለም ችግሩ እንዲቆም መስራት አይደለም ችግሩን ስለመስማታቸውም ማረጋገጫ እየሰጡ አይደለም። በተለይ ደግሞ የዲሞክራሲ አባት ነን የሚሉ ሀገራት ይህን ጉዳይ እያዩት እየሰሙት ጆሮ ዳባ ልበስ ብለው ያሉበት ሁኔታ ነው ያለው። በዲሞክራሲ አደግን የሚሉ ሀገሮች እየተደረገ ያለው ግፍና ሰቆቃ እንዲቀጥል በቀጥታም ሆነ በተዘዋዋሪ እየሰሩ ነው በሚል ከሰዋል። ይሄ ችግር ይበልጥ እንዲባባስ ህጋዊ የሆነው መንግስት እንዲፈርስ ይሄ ወንበዴ ቡድን ደግሞ ስልጣን እንዲይዝ ለሱ ምቹ ሁኔታ እየተሰራ ነው ያለው። ይሄ ማለት ደግሞ በንጹሃን ላይ ወንጀሉ ይቀጥል ማለት። ስለዚህ በአንድም በሌላም ይሄን እየደገፉ ያሉ የዓለም መንግስታት አሉ፣ ሁሉም ባይባሉ። ስለዚህ ይሄን ጉዳይ
መታገል አለብን። ከዚህ በፊትም ስንታገል ቆይተናል። አሁንም መታገል መቻል አለብን። ድምጻችን ማሰማት መቻል አለብን። ችግሩን ያደረሰው ቡድን በዓለም አቀፍ ፍርድ ቤት እንዲከሰስ የህግ ተጠያቂ እንዲሆንም ለማድረግ ድምጻችን መቼም ቢሆን አሰምተን ከፍ አድርገን እናሰማለን ማለት ነው። ህወሓት በሴቶች ላይ እየፈጸመውንና እየፈጸመ ያለውን ሰብአዊ መብት ጥሰት የሚኮንንና ዓለም አቀፉ ማህበረሰብ በቡድኑና በደጋፊዎቹ ላይ ጫና እንዲያደርግ የሚያሳስብ ታላቅ ህዝባዊ ሰልፍ ነገ በባህር ዳር ከተማ እንደሚደረግም ተገልጿል። አለምነው መኮንን ለዶይቼ ቬለ ራዲዮ ባህር ዳር። በትግራይ ለወራት በቀጠለው የተለያዩ አገልግሎቶች መቋረጥ የእርዳታ አቅርቦት ችግርና ሌሎች ምክንያቶች የዜጎች ህይወት በከፍተኛ ደረጃ ለአደጋ እየተጋለጠ መሆኑ በትግራይ የሚንቀሳቀሱ ከ60 በላይ ሲቪል ማህበራት በጋራ ባወጡት መግለጫ አስታወቁም። በትግራይ ያለው ሁኔታ ዓለም አቀፉ ማህበረሰብ በቂ ትኩረት ሰጥቶ ተግባራዊ እርምጃ አልወሰደም ሲሉም ሲቪክ ማህበራቱ ወቅሷል። የመቀሌው ወኪላችን ሚሊዮን ኃይለስላሴ ዘገባውን አጠናቅሮ ልኮልናል። በኢትዮጵያ እየቀጠለ ያለው ጦርነት ተባብሶ በቀጠለበት በዚህ ወቅት በትግራይ ጨምሮ በተለያዩ የሀገሪቱ ክፍሎች ጦርነቱ የፈጠረው ከባድ ማህበራዊና ኢኮኖሚያዊ ችግር ዜጎችን እየፈተነ ይገኛል። በተለይም በትግራይ ለረጅም ጊዜ በመንግስት የሚቀርቡ አገልግሎቶች በመቋረጣቸው የምግብ አቅርቦት ባለመኖሩ የሕክምና ተቋማት በመድኃኒትና ቁሳቁስ እጦት ስራቸው እያቋረጡ በመሆኑና ሌሎች ምክንያቶች የሰዎች ህይወት እያለፈ ለከባድ ችግር እየተጋለጡ መቀጠላቸው በትግራይ የሚንቀሳቀሱ ከ60 በላይ ነጻ ሲቪክ ማህበራት በጋራ ባወጡት መግለጫ አስታውቀዋል። ከሲቪል ተቋማቱ መካከል የትግራይ ሴቶች ማህበርን የወከሉ ወይዘሮ አበባ ኃይለስላሴ ዛአነ ዘሮ ዘለኹ ድምጽ ልዕሊ 750,000 አባላት ይወክል እዝ እኔ እየተናገርኩ ያለሁት የ750,000 የትግራይ ሴቶች ማህበር አባላት ድምጽ ውክልና ነው። በጦርነቱ ዋነኛ ተጎጂዎች ሴቶች ናቸው። የትግራይ ሴቶች በአሰቃቂ ሁኔታ ተደፍረዋል፣ ተገድለዋል፣ ብዙ ግፍ ደርሶባቸዋል። በዚህ እንዳያበቃ አሁን ደግሞ ህይወታቸው የሚያቆይበት ምግብና መድኃኒት ሊያገኙ ህፃናት ልጆቻቸው ሊያሳድጉ አልቻሉም። በረሃብ ምክንያት ህፃናት ልጆቻቸው በቅፋቸው እየሞቱ ነው። ዓለም ይህ በደንብ ያውቀዋል። ያሳስበናል ከማለት ውጪ ግን እስካሁን አንድም ሌላ መፍትሄ አልሰጠም።